እንዴት ዋልክ? ቆየ እንዴ ከመጣ? አለምዬ እንዴት ዋልሽ? እግዚአብሔር ይመስገን። ብዙ አልቆየሁም፣ ትንሽ ሰዓት። አለምዬ ሰላም አይደለሽም እንዴ? አንዳንድ ነገሮች ግን አንዳንድ ጊዜ በራሳችን ላይ ካልደረሱ ቤታችን ካላንኳኩ የሰው ቁስል ፈጽሞ አይገባንም። የሰው ህመም በጭራሽ አይገባንም። አለምዬ ምን ተፈጥሮ ነው? ንገሪኝ እስቲ። እስኪ ተወኝ። አለምዬ እስኪ ተወኝ ላይ ምን ትኛለሽ? ባለቤትሽ እኮ ነኝ። ንገሪኝ። እዛ ታች ሰፈር ያለችው ወይዘሮ አስናቁ ልጇን እንደዛ መከራ ስቃይ በልታ አሳድጋ ለብቻ አሁን አንዱ ጎረምሳ በገባሽ በወጣች ቁጥር ጥቃት እያደረሰ የማይሆኑ አጸያፊ ቃላቶችን እየተናገረ መግቢያ መውጫ ሳጥቷታል። እናትየውም ይሄን ነገር ሰምታ ወዴት መሄድ እንዳለባት ግራ ግብት ብሏታል። ጭንቀቷን ብታካፍለኝ ጨንቆኝ ነው። ማህበረሰቡም ይሄንን ችግር እንደ ችግር እያየ ዝም ብሎ ተቀምጧል። በጣም ግራ ነው የሚገባው። ልክ ብለሻል አለምዬ። ማህበረሰቡም ጉዳዩ በሩን አንኳኩቶ ቤት ውስጥ ከሚመጣ ድረስ ዝም ብሎ ቁጭ ብሎ መፍትሄ ከመፈለግ ይልቅ ዝም ብሎ ቁጭ ብሎ ማየት ብቻ ዝም። የኔዋስ ልጅ የኔስ ጉድ ያልተናገረችው በሆዷ አምቃ ያዘችው ስንቱን ነገር ይዛው ይሆን? ወይኔ ልጄን፣ ወይኔ ልጄን። ልክ ነሽ አለምዬ። ነግበኔ አይደል የሚባለው? አለምዬ ይህ ጉዳይ ግን ቤታችንን አንኳኩቶ እስከሚመጣ ከመጠበቅ ይልቅ መፍትሄ ማበጀት ያለብን ይመስለኛል። ልክ ብለሃል። ይሄ ችግር የሚጀምረው ከራሳችን ከጓዳ ከቤታችን ነው። ልክ ነሽ አለምዬ። ዛሬ ከነደበበ ጋር ስለ እድሩ ስብሰባ አለ። በዛውም አሁን ባነሳነው ርዕሰ ጉዳይ ላይ ማህበረሰቡ ጥቃትን የማይታገስና ጥቃትን የሚቃወም ትውልድ መፍጠር እንዳለበት ማስገንዘብ ያለብኝ ይመስለኛል። ልክ ብለሃል። ግዴታ ደጃችን እስከሚያንኳኳ ድረስ መጠበቅ የለብንም። ይሄንን ነገር የእድር አባላቶችህን ጠርተህ የአካባቢውን ነዋሪ ጠርተህ በደንብ ግንዛቤ ልትሰጡ ይገባል። ምክንያቱም ደጃችንን ማንኳኳት የለብንም። የኔ ነገር አሁን ይቺ ልጅም መምጫዋ ደርሷል። እራትም ምንም ልስራ መጣ። ሻለምዬ እኔም እስከዛው መጽሐፌ ልቀጥ። ምን ነው ልጄ ዛሬ ደግሞ እንደምን ዋላችሁም የለም እንዴ? ደህና ዋላችሁ? እግዚአብሔር ይመስገን። የኔ ልጅ እንዴት ዋልሽ? ምን ነው ደህና አይደለሽም የኔ ልጅ? ደህና ነኝ። የኔ ልጅ ፊትሽ ምንም ደህና አይመስለኝም። የተፈጠረ ነገር አለ? ምን ነው ልጄ ጭንቅ ብሎሻል? እስኪ አዋይን እንደሌላ ጊዜ ሻውሪ። አንድ ነገር ልነግራችሁ ፈልጌ ነበር። ስራ ላቆም ነው። ምን? አዎ ስራ ላቆም። ለምን? አውቃለሁ እኮ ከኔ በጣም ብዙ እንደምትጠብቁ ምናምን፣ ግን በቃ አልቻልኩም። የምን እንዴ እኔ ልጅ አልቻልኩም። ምን ተፈጥሮ ነው? ነገር ተቋቋሙ። ወይኔ ልጄ ምን ተፈጥሮ ነው? ወደፊት የሚገነቡ ብዙ ህልሞችና እቅዶች አሉኝ፣ ግን በቃ በየቀኑ የሚደርስብኝን ነገር ልቋቋም አልቻልኩም። ምንድነው ልጄ የሆንሽውን ነገር ንገሪን እስኪ። አስጨነቅሽኝ እኮ እማዬ። በሴትነት የሚደርስብኝን ነገር ልቋቋም አልቻልኩም። ወይኔ ልጄ
ወይኔ ልጄን አንድ ልጄን ወይኔ ልጄን ወይኔ ልጄ አሁን አውርቼ ሳልጨርስ ካፌ ሳይወጣ አሁን አውርቼ ሳልጨርስ ልጄን እናቴ የኔን ባይፍሰስ እኔ በየቀኑ የሚደርስብኝ ነገር ልቋቋሟቸው አይሆንም። ይህን ነገርማ መታገስ አልችልም። ጎረቤት ያንኳኳው ነገር እኔ ቤት እኮ ነው የተከፈተው። በልጄ በአይኔ በብሌኔ በአንዷ ልጄ እኔ ይህን ነገርማ አልታገስም። መፍትሄ አበጃለሁ። ተነሱ ተነሱ፣ እንሂድ የኔ ልጅ። አባ ይህን ነገር ለማን ነው የምንናገረው? ደግሞ ምን ብለን የምንናገረው? አባ እኔ ልጅ ለማን ነው የምንናገረው ትኛለሽ እንዴ? ማንኳኳት ያለብንን በሮች ሁሉ እናንኳኳለን። ልጄ ልጄ በሴትነትሽ በክብርሽ በእህትነትሽ በዋለድነትሽ ልጄ በሀገርነትሽ እኮ ነው የመጡብሽ። ይህን ነገርማ ዝም ብዬ አልቃወምም። የኔ ልጅ ተነሱ ተነሱ፣ እንውጣ። ተነሽ ተነሱ። ይህን ነገርማ እንደዚህ አንጠብቅ። ተነሽ የኔ ልጅ በጭራሽ አልቋቋምም።